በዛሬው ፕሮግራማችን ሰሞኑን በየቲክቶክ ገጻችን እየመጡ ረፍት ስለነሱን ስለነዚህ የቲቤት ማህበረሰብ እንመለከታለን። በዚህ ዓለም ላይ ለአንዳንድ ህዝቦች ህይወት መልካም ገጽታዋን ስታቀርብ ለቀሪዎች ደግሞ ከባድ ፈተናን ደቅናባቸው የምታኖራቸው ቢሆንም በዛሬው ምልከታችን የኤቨረስትን ወይም የሂማሊያን ተራራ ወደምናገኝበትና የምድራችንን ውጣ ውረዶች ተቋቁመው በደማቅ ወጎቻቸው በአስደናቂ የመሬት ገጽታቸው በባህላዊ ቅርሶቻቸውና በጠንካራ መንፈስ ተሞልተው ወጣ ገባ በሆነው መሬታቸው ከተፈጥሮ ጋር ያላቸውን ግንኙነትና በችግሮች ጊዜ የማይናወጥ መንፈሳቸውን የሚቀርጹ ህዝቦችን እናገኛለን። गोया तिब्बत से 1970 में आ रहे थे। हमको तिब्बत से और नेपाल तक ብዙውን ጊዜ የዓለም ጣሪያ በመባል የምትታወቀው የቲቤት ስፍራ ከባህር ጠለል በላይ ወደ 4500 ሜትሮች ወይም 14800 ጫማ ከፍታ ላይ ትገኛለች። ይህም በምድር ላይ ካሉት ከፍተኛ ክልሎች አንዷ ያደርጋታል። በመካከለኛው እስያ በዋነኛነት በቲቤት ራስ ገዝ የቻይና ክልል፣ በደቡብ ከህንድ፣ በደቡብ ምዕራብ ኔፓል፣ በደቡብ ምስራቅ ቡታን፣ በሰሜንና በምስራቅ የቻይናን ዢንጂያንግና ቺንግሃይ ግዛቶችን ያዋስኑታል። सात दिन लगा। कैसे आए? पैदल आए? पैदल ही है, पैदल फिर रात को भगा गया। ክልሉ ሂማሊያን ጨምሮ በአስደናቂ መልክዓ ምድሮች የታወቀ ነው። ይህም የኤቨረስት ተራራን ጨምሮ በዓለም ላይ ካሉ ከፍተኛ ስፍራዎች መካከል ጥቂቶቹን ይይዛል። የዓለም ጣሪያ እየተባለ በሚጠራው በሂማሊያ ከፍተኛ ቦታ ላይ የምትገኘው ቲቤት የባህል የመንፈሳዊነትና የጥንካሬ አቅም መገለጫ ባለቤት ናት። When it comes to my generation, for us the trauma is not of losing your land. በዚህ ጉዟችን ውስጥ የቲቤት ህዝቦችን የዕለት ተዕለት ኑሮን ከዘላኖች የመንከባከብ ልምዳቸው እስከ ጥንታዊ ገዳማት ጸጥ ያሉ የአምልኮ ስርዓቶች ድረስ ያሉትንም እንቃኛለን። የወጣ ገባውን መሬት ስንሻገር ከመሬት ጋር ያላቸውን ግንኙነትና በችግሮች ጊዜ የማይናወጥ መንፈሳቸውን የሚቀርጹ ስር የሰደዱ እምነቶችን እናያለን። ቲቤት ዝቅተኛ የህዝብ ብዛት አለው። ለዚህም ምክንያቱ በዋነኛነት በከፍተኛና በአስቸጋሪ የአየር ጠባይ የተነሳ ሲሆን በቅርብ ጊዜ ግምት መሰረት የቲቤት ራስ ገዝ ክልል ህዝብ በ1.2 ሚሊዮን ስኩዌር ኪሎ ሜትር ወይም 463000 ካሬ ማይል አካባቢ ላይ እስከ 3 ሰዎች ወይም ከ6 እስከ 8 ሰዎች በካሬ ማይል ውስጥ የህዝብ ጥግግት አኗኗርን አስከትሏል። ለዚህም በጥቂቱ ለሚኖረው ህዝብ በአብዛኛው ምክንያቱ የሚመነጨው በአስቸጋሪ የኑሮ ሁኔታና በሰፊ የሰው አልባ መልክዓ ምድሮች የበላይነት ነው። The trauma is not having been born in Tibet, not having the right to live in Tibet, and this great sense of depravity that something so very essential of your land and culture and language is being taken away from us. ቲቤትን የሚጎበኟቸው የቱሪስቶች ቁጥር በየዓመቱ ይለያያል። ነገር ግን በቅርብ ጊዜ የተደረጉ ግምቶች እንደሚጠቁሙት በዓመት እስከ 30,000 እስከ 40,000 የሚደርሱ ዓለም አቀፍ ቱሪስቶች አካባቢውን ይጎበኛሉ። ከዓለም አቀፍ ጎብኚዎች በተጨማሪ ከሌሎች የቻይና ክልሎች በመቶ ሺዎች የሚቆጠሩ የሀገር ውስጥ ቱሪስቶችም ይገኛሉ። ሆኖም እነዚህ ቁጥሮች እንደ የጉዞ ገደቦች፣ የፖለቲካ ሁኔታዎችና የተፈጥሮ ክስተቶችን ባሉ ሁኔታዎች ላይ ተመስርተው ሊለዋወጡ ይችላሉ። በአጠቃላይ ቲቤት ያደገው ባህሏንና አስደናቂ መልክዓ ምድሯን የሚፈልጉ ቋሚ ተጓዦችን የሚስብ ልዩ መዳረሻ ሆና ቆይታለች። I was 8 years old. I crossed the border, and then I was enrolled into Tibetan school. So for 30 long years, I haven't met my parents and relatives. I have no one here. The sole reason that I want to go to Western countries is that I can become their citizen. Then I can apply for visa and go into Tibet to visit my parents. በቲቤት ቱሪስቶችን በብዛት የሚስቡ በተፈጥሮ ውበታቸው፣ በባህላዊ ጠቀሜታቸውና ታሪካዊ ምልክቶች በግንባር ቀደም የሚገኙ በርካታ ቁልፍ ቦታዎችን እንመልከት። የመጀመሪያዋ ላሳ የምትባል ሲሆን የቲቤት ራስ ገዝ ክልል ዋና ከተማ የሆነችው ላሳ
በታሪክና በመንፈሳዊነት የተዋጠች ውብ ከተማ ነች። በ3650 ሜትር ከፍታ ላይ የተቀመጠው ስፍራዋ የቲቤት ባህላዊና ፖለቲካዊ ልብ ሆኖ ያገለግላል። እንዲሁም በዩኔስኮ የዓለም ቅርስነት የተመዘገበው የፖታላ ቤተ መንግሥት በአንድ ወቅት የዳላይ ላማ የክረምት መኖሪያ ሆኖ ሲያገለግል በግርማ ሞገስ ተሞልቶ የሰማይ ገመዱን ይቆጣጠራል ተብሎ ይነገራል። ይህ የፖታላ ቤተ መንግሥት የዩኔስኮ የዓለም ቅርስ ቦታ ሲሆን የቲቤትን ባህልና የመንፈሳዊነት ይዘትን የሚያጠቃልለው የህንፃው ጥበብ አስደናቂ እይታን ይሰጣል። በ3700 ሜትሮች ከፍታ ላይ በላሳ በሚገኘው የማርፖሪ ኮረብታ ላይ የተቀመጠው ይህ አስደናቂ የቲቤታን የቻይናና የህንድ የሥነ ህንፃ ቅጦችን ይዟል። በግዙፍ የድንጋይ ግንብ ያጌጡ ጣሪያዎችና ውስብስብ የእንጨት ሥራዎች የሚገኙበት ቤተ መንግሥቱ 13 ፎቅ ከፍታ ያለው ሲሆን ከ1000 በላይ ክፍሎችን ያካትታል። ውጫዊው ክፍል በነጭና በቀይ ቀለማት ያጌጠ ሲሆን ይህም የንጽህናና ያወቃቀሩን የተቀደሰ ተፈጥሮን የሚያመለክት ሲሆን በጌጣጌጥ የተሸፈኑ የጣሪያ ንጣፎች ደግሞ የፀሐይ ብርሃንን በማንጸባረቅ ብሩህ ገጽታን ይሰጡታል። በውስጡ ቤተ መንግሥቱ የቡድሂስት ጭብጦችን እና ታሪካዊ ክንውኖችን በሚያሳዩ ስዕሎች ያጌጡ ናቸው። በከበሩ ማዕድናትና ጌጣጌጦች ያጌጡ አምስተኛው የዳላይ ላማ መቃብርን ጨምሮ ስቱፖዎቹ ታዋቂ ናቸው። ስልታዊ በሆነ አቀማመጥና መልክ የሚገኝ የፖታላ ቤተ መንግሥት በዙሪያው ለሚገኙ ተራሮችና ከተማዋ አስደናቂ እይታዎችን ታቀርባለች። ይህም የቲቤታን ማንነት ጽናትና ታማኝነት ሕያው ምልክት በማድረግ የዓለምን ጎብኚዎች መሳቡን ቀጥሏል። በሌላ በኩል ደግሞ የጆግሃንግ ቤተ መቅደስ ሌላው ጉልህ መንፈሳዊ ቦታ ሲሆን የተከበረውን የቡድሃ ሳኪያሙኒ ሐውልትን ለማክበር የሚመጡትን አማኞች ወደ ክልሉ ይወስዳል። ባርኮር ስትሪት ተብሎ የሚጠራው የላሳ ደመቅ ያለ የተጨናነቀው ገበያ ቦታ ደግሞ ባህላዊ ዕደ ጥበባትን፣ የአካባቢው ባህላዊ ምግብንና የሃይማኖታዊ ቅርሶች የበዙበትን የቲቤታን ሕይወት ፍንጭ ይሰጣል። ከተማዋ የቲቤት ቡድሂዝም ማዕከል ናት። ብዙ ገዳማትና ለዘመናት የቆዩት ቅርሶቿን የሚያከብሩበት የባህል በዓላት አሏት። በአስደናቂ መልክዓ ምድሯ ሞቅ ያለ መስተንግዶና ስር በሰደደው ወጎች የላሳ ጎብኚዎችን ትማርካለች። ይህም የቲቤትን ባህል ምንነት ማወቅና መለማመድ ለሚፈልጉ ቱሪስቶች የግድ የጉብኝት መዳረሻቸው ያደርጓታል። ሌላኛው የኤቨረስት ተራራ ቤዝ ካምፕን የምናገኝ ሲሆን በኔፓል በደቡባዊ በኩል በግምት 5364 ሜትሮች ከፍታ ላይ የሚገኘውና በቲቤት በሰሜን በኩል 5200 ሜትሮች ርቀት ላይ የሚገኘው የኤቨረስት ቤዝ ካምፕ የዓለማችን ከፍተኛው ጫፍ ላይ ለመድረስ ለሚሞክሩ ተራራ ወጪዎች መግቢያ በር ሆኖ ያገለግላል። ቤዝ ካምፕ በኤቨረስትና በዙሪያው ባለው የሂማሊያን መልክዓ ምድር አስደናቂ እይታዎች መስጠት ብቻ ሳይሆን ከዓለም ዙሪያ በመጡ ተጓዦች የተሞላው ደማቅ ድባቡ ታዋቂ ነው። ወደ ቤዝ ካምፕ የሚደረገው ጉዞ እንደየመንገዱና እንደየፍላጎቶች በመወሰን ከ8 እስከ 14 ቀናትን ይወስዳል። ከተፈጥሮ ውበት በተጨማሪ ተጓዦች የነዋሪዎቹን ባህላዊ ልምዶች ያጋጥሟቸዋል። ይህም በሸርፓ መንደሮች ጥንታዊ ገዳማትን መጎብኘትና ስለ አካባቢው የአኗኗር ዘይቤ የመማር ዕድልን ይጨምራል። ሌላኛው ጂያንሴ ከተማ ስትሆን በቲቤት መሃል ላይ የምትገኝ ጂያንሴ ማራኪ ከተማ በታሪክና በባህላዊ ጠቀሜታ ያደገች ናት። ከላሳ ከተማ በስተደቡብ ምዕራብ 254 ኪሎ ሜትር ርቀት ላይ የምትገኘው ጂያንሴ ወደ ኤቨረስት ክልል ለሚሄዱ መንገደኞች እንደ ወሳኝ መቆሚያ ሆኖ ያገለግላል። በጂያንሴ የሚገኘው የፔልኮርቼዶ ገዳም በ15ኛው ክፍለ ዘመን የተመሰረተና ልዩ የሆኑ ተጽዕኖችን የሚያሳይ የቲቤት ቡድሂስት ስነ ህንፃ አስደናቂ ምሳሌ ነው። እጅግ አስደናቂ የሆነው የኩምቡም ስቱፓ ወደ 35 ሜትር ርዝመት የሚወጣ ሲሆን በተወሳሰቡ ጌጦችና የተለያዩ የቡድሂስት አማልክትን የሚወክሉ ከ10,000 በላይ ምስሎች የተሰራ ነው። በውስጡም ገዳሙ የቡድሃ ህይወትና ጉልህ ታሪካዊ ክስተቶችን በሚያሳዩ ቀለማት ያሸበረቁ ምስሎችና ቅርጻ ቅርጾች ያጌጠ ነው። ፔልኮርቼዶ በመቅደሱ ግንባር ውስጥ ባሉ ልዩ ልዩ የጸሎት ቤቶች ውስጥ የሚታየው እያንዳንዱ ልዩ ጥበባዊና መንፈሳዊ አካላትን ያሳያል። ይህ ገዳም ጎብኚዎችን በውበቱ በመንፈሳዊነቱና በታሪካዊ ጠቀሜታው በመሳብ
የቲቤትን የበለጸገ ባህልና የኪነ ህንፃ ቅርስ ማሳያ ነው። ከተማዋን ከፍተኛ የቱሪስት መዳረሻ ያደረጋት በ15ኛው ክፍለ ዘመን የተገነባው በአስደናቂ ፔልኮርቼዶ ገዳም የሚገኘው የኩምቡም ስቱፓ ጉልህ የቡድሂስት መዋቅር ነው። በ20ኛው ክፍለ ዘመን መጀመሪያ ላይ በብሪቲሽ ወረራ ወቅት ጋይንሴ በታሪካዊ ጠቀሜታው ይታወቃል። ሰፊ የሳር ሜዳዎችና በበረዶ የተሸፈኑ ተራሮችን ጨምሮ በሚያማምሩ መልክዓ ምድሮች የተከበበችው ጋይንሴ በእግር ለመጓዝና የክልሉን የተፈጥሮ ውበት ለመቃኘት እድሎችን ይሰጣል። ጎብኚዎች የቲቤትን ባህላዊ ዕደ ጥበባት፣ ጨርቃጨርቅና ጣፋጭ የሀገር ውስጥ ምግብ ማግኘትን ይችላሉ። ሌላኛው በቲቤት ውስጥ ሁለተኛዋ ትልቁ ከተማ ሺጋቴስን ከላሳ በስተምዕራብ 90 ኪሎ ሜትር ርቀት ላይ የምናገኝ ሲሆን ደማቅ የባህልና ታሪካዊ ማዕከል ናት። ከተማዋ የሺጋቴስ ግዛት አስተዳደር ማዕከል በመሆኗ በቲቤት ቡድሂዝም ውስጥ ወሳኝ ሚና የሚጫወት ሲሆን በ15ኛው ክፍለ ዘመን የተመሰረተውና የፓንቸን ላማ ባህላዊ መቀመጫ ሆኖ የሚያገለግለው የታዋቂው የታሺል ሁንፖ ገዳም መኖሪያ ነች። ገዳሙ እጅግ አስደናቂ በሆነው የማትሪያ ቡድሃ ሐውልት እና የተለያዩ የቡድሂስት አስተምሮችን የሚያሳዩ ስዕላዊ መገለጫዎችን ጨምሮ በአስደናቂ አርኪቴክቱ የታወቀ ነው። ሺጋቴስ አስደናቂውን የሂማሊያን ዳራ ጨምሮ በአስደናቂ መልክዓ ምድሮች የተከበበች ናት። ይህም ክልሉን ለሚጎበኙ ተጓዦች ተወዳጅ ማረፊያ ያደርገዋል። ከተማዋ ጎብኚዎች የቲቤትን ባህላዊ ዕደ ጥበባት፣ ጨርቃጨርቅና የአካባቢ ምግቦችን የሚያገኙበት ቀልጣፋ ገበያ አላት። በታሪካዊ ጠቀሜታው፣ መንፈሳዊ ድባብና ማራኪ ገጽታው ሺጋሴ ስለ ቲቤት ሕይወትና መንፈሳዊነት ልዩ እይታን ይሰጣል። በቀጣይ የናምሶ ሐይቅን የምናገኝ ሲሆን በቲቤት ውስጥ ካሉ የጨው ውሃ ሐይቆች አንዱ የሆነው የናምሶ ሐይቅ በአስደናቂ ውበትና በመንፈሳዊ ጠቀሜታው ይታወቃል። በግምት 4718 ሜትሮች ከፍታ ላይ የሚገኘው ይህ ሐይቅ በዓለም ላይ ካለው ከፍተኛና ከ1940 ኪሎ ሜትር በላይ የተዘረጋ ነው። የሐይቁ ክሪስታል ግልጥ የሆነ የቱርክይስ ውሃዎች ግርማ ሞገስ ባለው የኒቺየን ታንግላሃ የተራራ ሰንሰለቶች ተቀርጸዋል። ይህም አስደናቂ መልክዓ ምድሮችን በመፍጠር ጎብኚዎችን እና ተጓዦችን ይስባል። ናምሶ በቲቤት ቡድሂዝም ውስጥ እንደ ቅዱስ ቦታ ይጠራል። ብዙ ጊዜ የሰማይ ሐይቅ ተብሎ የሚጠራ ሲሆን መንፈሳዊ መጽናኛ እና የተፈጥሮ ውበት ለሚፈልጉ ሰዎች ተወዳጅ መዳረሻ ነው። በሐይቁ ዙሪያ ያለው አካባቢ የተለያዩ የዱር አራዊት መገኛ ሲሆን ይህም ወደ ሌላ አካባቢ የሚፈልሱ አዕዋፍና ልዩ እጽዋትን ጨምሮ የተፈጥሮ ወዳዶች መሸሸጊያ ያደርገዋል። ፒልግሪሞች ለዚህ ሰላማዊና ጸጥታ የሰፈነበት አካባቢ ያላቸው ጥልቅ አክብሮት በሚያንጸባርቁ ባህላዊ አምልኮ ሥርዓቶች እየተሳተፉ ሐይቁን አዘውትረው ይንከባከባሉ። እናም ሐይቁ በአስደናቂ እይታዎችና መንፈሳዊ ድባብ ይሞላል። በሌላ በኩል ዣንግሙን የምናገኝ ሲሆን በቲቤት 2300 ሜትሮች ከፍታ ላይ የሚገኘው የድንበር ከተማ የሆነውና በህብረተሰቡ የሚጨናነቀው የዣንግሙ ስፍራ በቲቤትና በኔፓል መካከል እንደ ወሳኝ መግቢያ ሆኖ ያገለግላል። ቁልቁል በተራሮች የተከበበው ውብ ሸለቆ ውስጥ የተቀመጠችው ዣንግሙ በከባቢ አየርና በተለያዩ ባህላዊ ተጽዕኖች የምትታወቅ ሲሆን ይህም የንግድ ማዕከል ከሆነበት ቦታ የመነጨ ነው። ከተማዋ ባህላዊ የቲቤት አርኪቴክቸርና ዘመናዊ መሰረተ ልማትን ያቀፈች ሲሆን በጠባብ ጎዳናዎች፣ በሱቆች፣ በገበያዎችና በመመገቢያ ስፍራዎች ተሸፍነዋል። ቲቤትን ከኔፓል ጋር ከሚያገናኘው የጓደኝነት ድልድይ ጋር ያለው ቅርበት ዣንግሙን ለተጓዦችና ነጋዴዎች አስፈላጊ ነጥብ ያደርገዋል። ለምለም አረንጓዴ ኮረብታዎችና አስደናቂ የተራራ እይታዎችን ጨምሮ አስደናቂው መልክዓ ምድሮች ይበልጥ ማራኪነቱን ይጨምራሉ። የቲቤትና የኔፓል ባህሎች ልዩ ውህደት እያጋጠማቸው ጎብኚዎች እንደ ማራኪ ገዳማት እና ፍል ውሃ ያሉ በአቅራቢያ የሚገኙ መስህቦችን ያስሳሉ። በባህላዊ ቅርሶቻቸውና በጠንካራ መንፈስ የሚታወቁት የቲቤት ሕዝቦች ከላይ እንደተመለከትነው በአስደናቂ መልክዓ ምድሮች ውስጥ ይኖራሉ። አኗኗራቸው የዕለት ተዕለት ተግባራቸውን፣ ኪነ ጥበባቸውንና ፌስቲቫላቸውን ከሚዘረጋው የቡድሂዝም እምነት ጋር በእጅጉ የተቆራኘ ነው። ብዙ ጊዜ
በተወሳሰቡ ቅርጻ ቅርጾች እና በቀለማት ያሸበረቁ የጸሎት ባንዲራዎች ያጌጡ ባህላዊ ቤቶች ከመንፈሳዊ እምነቶቻቸው ጋር ጠንካራ ግንኙነትን ያንጸባርቃሉ። ማህበረሰቡ ተፈጥሮን የሚያከብርና የጋራ ትስስርን የሚያጎላ ባህል ያለው ሞቅ ባለ እንግዳ ተቀባይነቱ ይታወቃል። የቲቤት ህዝቦች ጉልህ ፈተናዎች ቢገጥማቸውም ቋንቋቸውን፣ ልማዶቻቸውንና የጥበብ ቅርጾቻቸውን ታግካ ተብሎ እንደሚጠራው ስዕልና ባህላዊ ሙዚቃን በመጠበቅ የባህል ውጤቶችን ለመጪው ትውልድ እንዲቆይ በማድረግ አስደናቂ ጽናትን አሳይተዋል። ከክልላዊ አየር ሁኔታ ጋር የተጣጣሙ ልዩ አቅርቦቶቻቸው እንደ ተረካቢዎች ሀብት ይለያያል። ርቀው በሚገኙ አካባቢዎች አትክልትና ፍራፍሬ በማካተት ወተትና ስጋን ያቀርባሉ። በተጨማሪም የቲቤት ተወላጆች ከአጎራባች ባህሎች ጋር የንግድ ልውውጥን አድርገዋል። ቱሪስቶች ቲቤት ውስጥ በተለያዩ አሳማኝ ምክንያቶች ይገኛሉ። ደማቅ የአካባቢ ባህል፣ በቀለማት ያሸበረቁ በዓላት፣ ባህላዊ ሙዚቃዎችና ልዩ ምግቦች ስለ ቲቤት ሕይወት ትልቅ ግንዛቤን ይሰጣሉ። በመጨረሻም የቲቤት ሕዝብ ሞቅ ያለ አቀባበልና መስተንግዶ የማይረሳ መስተጋብርን የሚፈጥሩ ናቸው። ይህም ቱሪስቶች ከአካባቢው ማህበረሰብ ጋር እንዲገናኙና ስለ ጽኑ አኗኗራቸው ግንዛቤ እንዲያገኙ ያስችላቸዋል። ይህም የተፈጥሮ ውበት፣ የመንፈሳዊ ጥልቀትና የባህል እድገት ጥምረት ቲቤትን ከዓለም ዙሪያ ላሉ መንገደኞች ተፈላጊ መዳረሻ ያደርገዋል።